السلام عليكم ورحمة الله وبركاته. أهون يدنو أننا وندم توفيق رشاد قطر بميكنيو بقطر فاونديشن. حقيقة بتأمي قرمي نجار سلاقات أبنينا هون يكرر كاللهود. كودي هو دعمو يكنا قوديون أبريل 2025 يكما يونيفرسيتين قد بتملكته. በኳታር የሚኖሩ ሙስሊም ወንድምና እህቶቻችን የሚያደርጉት ውይይት ላይ ለመገኘት ነው። እንግዲህ አንድም አላህ ከወፈቀኝ በዚህ በኩል የምታዩት ረጃጅም ነገር ይታያችኋል አይደል? የሚገርመው በኳታር ፋውንዴሽን ግቢ ውስጥ ነፃ ስኮላር በሚሰጥበት ቦታ ላይ መስጂዱ ደግሞ ለየት ባለ ቅርጽ ነው የተሰራው። እዛ ሰግደን ስንወጣ ነው የቀረጽኩትና ይሄ ሚናራው ነው የመስጊዱ። እንዲህም አይነት ሚናራ ይሰራል አሉ። ማታ ማታ ይበራል፣ ልዩ ድምቀትና ውበት አለው። ሀገራችን ውስጥ በተለያዩ ቦታዎች ላይ ከዚህ በተሻለና በበለጠ ወይም ይሄን የመጠነ የሆኑ መሳጅዶችና ሚናራዎችን አላህ እንዲገነባልን ለጉብኝት ደግሞ መስህብ እንዲሆኑ ከወራቤ ኢስላሚክ ዩኒቨርሲቲው ጋር በተያያዘ መስጂዱንም እንደዛው በዘመናዊ ሁኔታ አላህ እንዲገነባልን ከወዲሁ ሙሳፊር ላይ ዱዓ ለማድረግ ፈልጌ ነው። አላህ ይወፍቀን። ሐቂቃ በጣም ደስ ይላል። የተለያዩ ብዙ ነገሮችን አይቻለሁ። እንግዲህ በጥቂቶች ላካፍላችሁ ብዬ ነው። መስጊዱ ደግሞ ወጣ ብላችሁ ስትመለከቱት ይሄ ነው የሆነ ቴብል ላይ የተቀመጠ ነገር ነው የሚመስለው። አላህ ሱብሃንአላህ። አሁን እነኚህ ሰዎች እኮ የገቢ ማሰባሰብ ፕሮግራም ብለው አይደለም የሰሩት። አላህ በሰጣቸው ችሮታ እነሱ ደግሞ ለአላህ ሰጡ። የነገን በጀነት ውስጥ ቤት ይሰራለታል የተባለውን የመስጊድን ትሩፋት ለማግኘት ይሄንም ያህል መስጂድ እዚህ በነፃ ስኮላሩ ግቢ ውስጥ ሰርተውት እዛ ጋር ማዶ የምታዩት ደግሞ መስተዋቱ ላይ አንድ ሙሉ የቁርአን ሱራ ይመስለኛል በጣም ትልልቅ በሆነ ሁሩፍ የተጻፈ ጽሁፍ ነው የምናየው። የቁርአን አያዎች ናቸው። ዙሪያውን ይሄን ይመስላል መስጂዱ። በዚህ ጋር ተመጥቶ ነው ወደ ሚናራው የሚታየውና የሚወጣው። ይገርማል። ማሻአላህ ተባረከላህ። በጣም ደስ ይላል። አስደሳች የሆነ እይታ ስላገኘው ነው። ይሄ ግቢው ነው። ሌሎች ነገሮች ምን አሉ? አጠቃላይ ብዙ ነገር አለ ነው ያልከኝ ቀደም። የባቡር አገልግሎትም አለ ዩኒቨርሲቲ ውስጥ ለውስጥ እዚህ ግቢ ውስጥ። ዩኒቨርሲቲውም ደግሞ ውስጥ ለውስጥ ነው። ግቢው በጣም ይዞታው ሰፋት አለ። እዚህ አጋጣሚ እንግዲህ የወራቤ ዩኒቨርሲቲም እንደዛው እንትኑ ግቢው የሚገርም ነው። ያው ባቡሯ ደግሞ ያቺ እኔም አለሁ እያለች ነው ይመስለኛል። የኛ የታሰበውም ዩኒቨርሲቲ ከግቢው ስፋት ጋራ እንደዚህ እንኳን መስራት ባይቻል ይሄን የመሰለ ጥሩ የሆነ ውበት ያለውን ግንባታ አላህ ይገንባልን። የታሰበውን ደግሞ አላህ ከግብ ያድርሰልን። ሁላችሁም በያላችሁበት ዱዓ አድርጉ። የከነጎዳውን የኳታር ወንድምና እህቶቻችንን ወራቤ ዩኒቨርሲቲ ጉዳይ ላይ በሂክማ ዩኒቨርሲቲ ጉዳይ ላይ የሚያደርጉት ርብርቦች አላህ ከተጠበቀው በላይ ውጤታማ እንዲያደርገው ከወዲሁ ዱዓችን ነው። እናንተም ዱዓ አድርጉ። ጀዛኩሙላሁ ኸይር ወባረከላሁ ፊኩም። ያ ሰላም። አረገና የሚታይ ብዙ ነገር አለ። خلاص እናንተ በአይነ ሊና እዩትና ለነገው ለሂክማ ዩኒቨርሲቲና ለሌሎችም ኢስላሚክ ተቋማቶች በሀገራችን ላይ ለመስፋፋታቸው የበኩላችሁን ዱዓ አድርጉ። የከነገ ወዲያው የኳታሩ ስብስብ የማይቀርበት ብቻ ሳይሆን የማይረፈድበትም ነው። ተመጥቶ ደግሞ ተሳትፎ የሚደረግበት ነው በልዩ ደስታና በህብረት ማለት ነው። ባረከላሁ ፊኩም። ይሄ ላቀናጁ ላስተባበሩ ወንድሞች ጀዛቸውን አላህ በኸይር ይክፈል። ወሰላሙ አለይኩም ወራህመቱላህ ወበረካቱሁ።